እኔ በጣም እውነት በጣም ነው የምታሳዝኑት። እግዚአብሔርን በጣም ነው የምታሳዝኑት። በጣም ነው በቃ ጭንቅላት የምትነኩት እናንተ ኦሮሞዎች ማለት ነው። እኔ ሁሉንም እየነካዋሉ። በጣም ከኦሮሞ ምርጥ ሰዎች አሉ። እውነቴን ነው። እርስ በርሳችሁ ሰው እናንተ ስትገሉ ነበረ። አማራንም ኦሮሞ ትግሬውንም ምኑንም ስጨፈጭፉ ነበር። አሁን ደግሞ እርስ በርሳችሁ በጣም ነው የምታስጠሉት። እርስ በርሳችሁ ትገዳደላላችሁ። ላይብ ላይ የቀራችሁ ላይብ ላይ የራቆታችሁን አድርጋችሁ ሴክስ ማድረግ ብቻ ነው የቀራችሁ። በቃ እሱ ነው የቀራችሁ። በጣም ነው የምታሳዝኑት። ያን ምስኪን ልጅ ለእናቴ አንድ ነኝ እባክተው አትግደሉኝ እያላችሁ እንደዚህ ጉሮሮ እንትን እያለ እንዴት ጭንቅላታችሁ እንዴት ነው የሚያስበው? እንዴት ነው የሚያስበው? ለሰውስ ምን እንደምታስተምሩት? እዚህ ከናንተስ አንተ አሁን የገደልከው እናት የለህም፣ ወንድም የለህም፣ አባት የለህም። ልጅም ሊኖርህ ይችላል። ለወደፊቱ ትወልዳለህ በህይወት ካለህ ማለት ነው። ግን አንተ ፈጣሪ አቃጥሎ ነው የሚገልህ። በቆም ነው እሳት ነበልባል የሚለቅብህ ፈጣሪ ማለት ነው። የእሱ አምላክ እሱ ወደ ሲኦል አይደለም ወደ ገነት ነው ሄደው። ምክንያቱም አንተ ስላረድከው። አንተ ግን እድሜ ልክን ሲኦል ነው የምትገባው። አፈር ብላ የስመ ወረሞ ግማታ የገማ ግም የሰው ድግስ አፈር ብላ ጌቴ ርድ ያርግ። እንዲሁ ቅዱስ ገብርኤል እንደዚህ ቅጥል እንዳረከው ህዝቡን ቅጥል ያርግ። እሳት ነህ አንተ። እሳት ልበስ ቅዱስ ገብርኤል እንደ ነበልባል መጥቶ እንደው እሳት ያልበስ። ከነደደ እሳት እነዛን ህፃናቶችን ያወጣው አምላክ ቅዱስ ገብርኤል አንተን የነደደ እሳት ውስጥ ይክተትህ። እንዲሁ ከአንበሳ የመንጋጋ የሚነጥቀው ቅዱስ ገብርኤል አንተን እሳት ውስጥ ይክተትህ። ከአንበሳ አፍ ውስጥ ያስገባ ቅርጥፍጥፍ አድርገው ይብሉ። አፈር ብሉ። የተረገማችሁ ኦሮሞዎች፣ የተረገማችሁ ስጨፈጭፉ በዚህ አማራን ትጨፈጭፋላችሁ፣ በዚህ ትግሬ ትጨፈጭፋላችሁ፣ በዚህ ጉራጌ ትጨፈጭፋላችሁ፣ ብሔር እንዳለ ትጨፈጭፋላችሁ። ጨፍጨፍ ያርጋችሁ። በየቦታው ሁሉ አላችሁ። በየቦታው የማትሄዱበት የማትገቡበት የማትወጡበት ቦታ የለም። በየቦታው አላችሁ። አፈር ብሉ። ድፍት ያርጋችሁ። ቅዱስ ገብርኤል ጥሩ ኦሮሞ መልካም ኦሮሞ የምታሰድቡ በጣም ለሰው ለህብረተሰብ የሚያዝን የሚያግዝ ስንት ኦሮሞዎች ንጹህ ልብ ያላቸው ምርጥ ለሰው የሚያዝኑ አሉ። እነሱን ጨምራችሁ የምታሰድቡ እናንተ አሰዳቢዎች፣ ዘር አሰዳቢዎች። እንዴት ወንድምን ትገላለህ? እንዴት ቢያስችል ነው አንተ? እንዴት ቢያስችል ነው? አፈር ብሉ። አፈር ያስበላችሁ። አሁንም እንዲሁ ነፍሰ ስጋችሁ ይታረድ። እድሜ ልካችሁን ተቆራርጣችሁ ያኖራችሁ። ደሞ አይቀርም። ሁሉንም እያንዳንድሽ ደምሽን ትጠጫታለሽ።